ይህን ክሬም በቤታችሁ ሰርታችሁ አዘውትራችሁ ብትጠቀሙት በፊታችሁ ላይ ያሉ የእርጅና ምልክቶችን፣ የጥቁር ነጠብጣቦችን፣ ማዲያትን እንዲሁም ደግሞ ብጉርን ያጠፋላቸዋል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ደግሞ ከሙዝ ልጣጭና ከአብሽ የሚሰራ ቆንጆ የሆነ የፊት ክሬም ይዤላችሁ መጥቻለሁ። እንግዲህ ሁላችሁም የሙዝ ልጣጭ ምናልባት ግር ሊላችሁ ይችላል። በጣም ያላወቅነው ነገር ቢኖር የሙዝ ልጣጭ ለፊታችን እንዴት ከፍተኛ ጥቅም እንዳለው ብዙዎቻችን ያወቅን አይመስለኝም። ዛሬ ግን እኔ በሙዝ ልጣጭና በአብሽ አድርጌ እንዴት አድርጌ ቆንጆ ክሬም እንደምሰራ አሳያችኋለሁ። እጅግ በጣም ዘርፈ ብዙ ጥቅም አለው። ብጉርን፣ ማዲያትን እንዲሁም ደግሞ የብጉር ጠባሳን፣ የአይን ዙሪያ እብጠትን ለመቀነስ እጅግ በጣም ተመራጭ የሆነ ክሬም ነው ማለት ነው። እንግዲህ ወደ አሰራሩ ከመሄዳችን በፊት ሁሌም እንደምላችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ መጨረሻው ተከታተሉት እላችኋለሁኝ። ዛሬ የምናዘጋጀው በሙዝና በአብሽ ነው። የሙዝ ልጣጭን እንደዚህ አድርገን እናነሳለን። የበሰለ ሙዝ ነው፣ በጣም ብስል ያለ ነው። ፍሪጅ ውስጥ አስቀምጬው ነበረ እና ልጣጩን ነው የምንፈልገው ማለት ነው። እንግዲህ ይህንን ከተፍ ከተፍ አድርገን እንቆራርጠዋለን ማለት ነው። ሙዝ ለፊታችን የሚሰጠው ጥቅም ምንድን ነው? የሙዝ ልጣጭ ካላችሁኝ፣ የሙዝ ልጣጭ እንግዲህ ለፊታችን ቆዳ የሚኖረው ጥቅም ሰፊ ሲሆን በውስጡ ደግሞ ቪታሚኖች አሉት። ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ኤ አንቲኦክሲዳንቶች እና ማዕድናትን በመያዙ ለተለያየ የፊት ቆዳ እንክብካቤዎች እንግዲህ በባህላዊ መንገድ በስፋት ተለምዷል ማለት ነው። ሌላው የሚሰጠን ጥቅም የቆዳ እርጥበትን ለመጠበቅ በውስጡ የሚገኙትን ተፈጥሯዊ ዘይቶች እና ፖታሲየም ደረቅ ቆዳን በማራስ ለስላሳ እንዲሆንልን ያደርግልናል ማለት ነው። ሁለተኛው የሚሰጠን ጥቅም የእርጅና ምልክቶችን ለመቀነስ የሙዝ ልጣጭ እንግዲህ አንቲኦክሲዳንቶች እና ቪታሚኖች ስላሉት የቆዳ መሸብሸብን፣ ጥቃቅን መስመሮችን ለመቀነስ ይረዳልናል ማለት ነው። እንግዲህ ያለ እድሜ የቆዳ መሸብሸብ እንዲሁም ደግሞ መስመር ማውጣት ሲከሰቱብን እሱን ለመቀነስ ያገለግለናል ማለት ነው። ሌላው ብጉርን እና እብጠትን ለማስታገስ ብጉር እንዲሁም ደግሞ ብጉር ወጥቶ ፊታችሁ ለሚያብጥባችሁ ይህንን የመሳሰሉትን እንግዲህ ለምሳሌ አሁን የሙዝ ልጣጭ ካሮቴኖይድ የተባሉ ንጥረ ነገሮች ስላሉት በብጉር ምክንያት የሚመጣን መቅላትና እብጠት ይቀንሳል ማለት ነው። ሌላው የሙዝ ልጣጭ የሚያስወግድልን ጥቁር ነጠብጣቦችን፣ ጠባሳዎችን፣ ብጉር ወጥቶባቸው የሚቀር ጠባሳን እንግዲህ የሙዝ ልጣጭን አዘውትረን መጠቀም የፊት ላይ ቆዳ አንድ አይነት ከለር ለማድረግ እና ጥቁር መልክ ያላቸውን የብጉር ጠባሳዎች ለማጥፋት ይረዳል ማለት ነው። የአይን ዙሪያ እብጠትን አንዳንዴ አይናችን ከአይናችን ስር አይናችን እንደዚህ ያብጣል ማለት ነው። እሱን ደግሞ የአይን ዙሪያ እብጠትን ይቀንስልናል። በውስጡ ያለው ፖታሲየም ከአይን በታች የሚኖረንን እብጠት ለማስታገስ ይጠቅማል ማለት ነው። እንግዲህ ሌላው የጨመርኩት ምንድን ነው? አብሽ ነው። ከዛ በፊት ግን እንዳያችሁት ሙዙንና የሙዙን ልጣጭና አብሽ አንድ ማንኪያ ጨምሬበታለሁ። እሱን በአንድ ኩባያ ውሃ ታደርጉና ታንተከትኩታላችሁ ማለት ነው ከ15 እስከ 20 ደቂቃ በሚሆን መልኩ። ከዛ ታንተከትኩትና ታወርዱታላችሁ። ልክ ያንተከተካችሁትን ውሃ ከሙዙ ልጣጭና አብሹን ትለዩታላችሁ፣ ታጠሉታላችሁ። የምንፈልገው ውሃውን ስለሆነ እናጠልና እንዳያችሁት ቅዝቅዝ ሲል ውሃው የበቆሎ ዱቄት ወይም ደግሞ ነሻ ተጨምሩበታላችሁ ማለት ነው። የበቆሎ ዱቄትና ነሻ አንድ ነው። ነሻ በአረበኛው ነው የምላችሁ፣ የበቆሎ ዱቄት ደግሞ በሀገራችን በአማርኛ ነው ማለት ነው። እንደዚህ አድርጋችሁ በደንብ አድርጋችሁ ውጭ ላይ እያለ የበቆሎውን ዱቄት ትጨምሩበትና ታማስሉታላችሁ። እንግዲህ ሁላችሁም እንደምታውቁት ነሻ ወይም የበቆሎ ዱቄት እሳት ላይ አድርጋችሁ ስትጨምሩት ይጓጉላልና ውጭ ላይ አድርጋችሁ ታማስሉና በመጥበሻ ወይም ደግሞ በድስት እንደዚህ አድርጋችሁ እሳቱን በጣም ቅንስ አድርጋችሁ ሎው በሆነ እሳት እንደዚህ አድርጋችሁ ክሬም እስከሚሆንላችሁ እሳቱ ላይ ቁጭ ታደርጉታላችሁ ማለት ነው። እሳቱን ቅንስ አድርጋችሁ ክሬም ይሆንላችኋል። ያው የበቆሎ ዱቄት ሁላችሁ እንደምታውቁት እሳት ላይ ሲናካው ክሬም ነው የሚሆነው እና እንደዚህ አድርጋችሁ ክሬም ሲሆንላችሁ
ታወርዱታላችሁ ማለት ነው። ታወርዱትና እንግዲህ የምንጨማምረው ግብአት አለ። እሱን እስከ መጨረሻው ማየት አለባችሁ። እና አብሽ ነው ሌላው የጨመርኩት። አብሽ ለፊታችን በጣም እጅግ ጥቅም አለው። ለፀጉራችንም ለፊታችንም በጣም ቆንጆ የሆነ ጥቅም አለው ማለት ነው። አብሽ እንግዲህ ለፊታችን ቆዳ የሚሰጠው ጥቅም ከፍተኛ ሲሆን በውስጡ ደግሞ ቪታሚኖችን፣ ማዕድናትን እና ጸረ ኦክሲዳንትን ንጥረ ነገሮችን በመያዙ ቆዳን ለማስተካከል ጤናማ ለማድረግ ይረዳናል ማለት ነው። ከአብሽ ለፊታችን የሚሰጠው ዋና ዋና ጥቅሞቹ የቆዳ እርጥበትን ለመጠበቅ እና ለማለስለስ፣ በአብሽ ውስጥ የሚገኙት ተፈጥሯዊ ሙጫ መሰል ንጥረ ነገሮች እንግዲህ ቆዳን በጥልቀት በማራስ የደረቀና የነጣ ቆዳን ለስላሳና አንጸባራቂ ያደርጉታል ማለት ነው። ሌላው ደግሞ የእርጅና ምልክቶችን ለመቀነስ አብሽ እንግዲህ በውስጡ የሚገኙትን አንቲኦክሲዳንቶች እና ቪታሚኖች የቆዳ መሸብሸብን እና የእድሜ ግፊትን በመዋጋት ቆዳን ወጣት እንዲመስል ያደርግልናል ማለት ነው። ብጉርንና እብጠትን ለማስታገዝ አብሽ ጸረ ባክቴሪያና ጸረ ብግነት ባህሪ ስላለው እንግዲህ ብጉርን ለመቀነስ ቆዳን ለማጽዳትና በብጉር ምክንያት የሚመጣን መቅላት ለማስታገዝ ይጠቅመናል ወይም ያገለግለናል ማለት ነው። የፊት ላይ ጥቁር ነጠብጣቦችን ለምሳሌ እንደ ማዲያት እንዲሁም ደግሞ ብጉሩ ሲለቅላችሁ የሆነ ጥቁር ጠባሳ ሆኖ የሚቀርባቸው አለ እና እሱን ለማብራት የፊት ቆዳን አንድ አይነት ከለር ለማድረግ የፀሐይ መቃጠልን ጥቁር መልክ ያላቸውን የብጉር ጠባሳዎች ለማጥፋት ይረዳናል ማለት ነው። እንግዲህ አብሽ ለፊታችን ይህን ያክል ጥቅም አለው። እንደዚህ በክሬም መልኩ አድርጋችሁ ከሙዝ ጋር አንድ ላይ አድርጋችሁ ደግሞ ብሰሩት የበለጠ ጥቅሙን ታገኙታላችሁ ማለት ነው። እንደምታዩት በዚች እቃ ቀንሼ አሁን የምቀቡ ቀንሻለሁ። ከዛ በኋላ ደግሞ ብዙ ስለሰራው ይሄንን ካፍዬ እቃ ውስጥ ጨምረና ፍሪጅ ውስጥ አስቀምጬ በምፈልግበት ሰዓት እያወጣው እጠቀመዋለሁ ማለት ነው። ምንም አይበላሽም፣ ግን ፍሪጅ ውስጥ አስቀምጡት እና ቤተሰቦች በጣም ቆንጆ ነው፣ ተጠቀሙት። ከዛ እኔ የጨመርኩት ግሪስሊን ነው። ግሪስሊን ለፊታችን እንክብካቤ በስፋት ከሚጠቀሙትና በሳይንሳዊ መልኩ ከፍተኛ ውጤታማነት ካላቸው ውህዶች አንዱ ነው። እንግዲህ ተፈጥሯዊ የእርጥበት ማዕድን በመሆኑ ቆዳ ላይ የሚኖረው ጥቅም አለው። እሱም ጥልቅ እርጥበትን ለመስጠትና ለመቆለፍ ግሪስሊን ከአካባቢው አየር እንዲሁም ከውስጥ የቆዳ ክፍሎች እርጥበትን በመሳብ የፊት ቆዳ ላይ እንዲከማች ያደርግልናል ማለት ነው። ይህ ደግሞ የደረቀ የተሰነጣጠቀና የደከመ ቆዳን ፈጣንና እርጥበት በማግኘት ለስላሳ አንጸባራቂ እንዲሆን ይረዳናል ማለት ነው። ሌላው ደግሞ የቆዳ ውጫዊ ክፍልን ጤናማና ጠንካራ እንዲሆን ያደርግልናል። እንዲሁም ደግሞ አቧራና የተለያዩ ነገሮችን ይከላከልልናል ማለት ነው። እንዲሁም ከቆዳ ላይ እርጥበትን በትነት እንዳይባክን ይረዳል ማለት ነው። የእርጅና ምልክቶችን ለመቀነስ ቆዳችን ሁልጊዜ በቂ እርጥበት ሲያገኝ እንግዲህ የእድሜ መግፋት የሚያመጣቸውን ጥቃቅን መስመሮችን መሸብሸብን በእድሜ ልክ እንዳይቀድሙና ቆዳውን ወጣትነት ተጣጣፊ ሆኖ እንዲቀጥል ያደርጋል ማለት ነው። የተጎዳ ቆዳን ለማስተካከል ለስላሳ የቆዳ ሸካራነትን ለመፍጠር እንግዲህ ይሄ ግሪስሊን ያገለግለናል ማለት ነው። ሌላው ስለ ግሪስሊን የምነግራችሁ ግሪስሊን በጣም ወፍራም ስለሆነ በጣም ወፍር ያለ ስለሆነ እንግዲህ በቀጥታ ብቻውን በብዛት መቀባት ቆዳን አቧራ እንዲስብ ስለሚያደርግ ከቻላችሁ ከሮዝ ውሃ አለ ከሱ ውሃ እየቀላቀላችሁ እንዲሁም ደግሞ በመጠኑ ትንሽዬ ጠብታ አድርጋችሁ መጠቀም ነው ያለባችሁ፣ ሲበዛ አቧራ ስለሚሰበስብ ማለት ነው። እና ቤተሰቦች እንደዚህ አድርጌ ሰርቼላችኋለሁ። በጣም አሪፍ ነው። እኔ ወድጄዋለሁ፣ ተጠቅሜበታለሁ። ከአሁን በፊትም ሰርቼላችኋለሁ በተለየ መልኩ። ዛሬ ደግሞ እንደዚህ አድርጌ ሰርቼላችኋለሁ። ስሩና ተጠቀሙት፣ ሞክሩት። እጅግ በጣም ቆንጆ ነው። በጣም አሪፍ ነው ለፊታችን። በተለይ እንደዚህ ጥቁር ነጠብጣብ ላለባችሁ፣ በፀሐይ በሙቀት ለተቃጠለ ፊታችሁ ይሄንን ብትጠቀሙት ለውጡን በትንሽ ጊዜ ታዩታላችሁ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበረ። እንግዲህ ቪዲዮውን ከወደዳችሁት ደግሞ ላይክ እያደረጋችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትከታተሉኝ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ፣ እመልሳለሁ። ፊቴ እንግዲህ እንደምታዩት ቆንጆ
ያማረና አንጸባራቂ የሆነ ፊት ነው የሰጠኝ ማለት ነው። ደጋግማችሁ ስትጠቀሙት ደግሞ ፊታችሁ እያማረና እየበራ ይሄድላችኋል ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። እስከዛው መልካም ጊዜ። አመሰግናለሁ።